በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ አንድ ቀን ልደቱ ለኤልያስ ቴስብያዊ ነቢየ እግዚአብሔር። ታኅሳስ አንድ ቀን የኤልያስ ልደቱ ነው። ኤልያስ ነቢየ እግዚአብሔር ያው ከብሉይ ኪዳን እንደ ኤልያስ ከአዲስ ኪዳን እንደ ዮሐንስ መጥምቅ ቆራጥ ይልቁንም ደግሞ ነገስታትን የሚገስጹ የተሰጣቸውን ክብር የሚገልጡ በተናጋሪነታቸው ኤልያስ አክዓብን ኤልዛቤልን በመገሰጽ ዮሐንስ ሄሮድስን በመገሰጽ በማውገዝ እስከ ቤተ መንግሥት ድረስ ሄደው እግዚአብሔር እንጂ ጣዖት አይመለክም እያሉ ነገስታትን ሳይፈሩ እየተራመዱ እንግዲህ እውነተኛ ተናጋሪዎች የተባሉ ዮሐንስ መጥምቅና ኤልያስ ናቸው። ስለዚህ ልደቱ ለኤልያስ ቴስብያዊ ኤልያስ የተወለደው ታኅሳስ አንድ ቀን ነውና የነቢዩ ኤልያስ በረከቱ በሕይወታችን እንዲያድር የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። የቃል ነቢይ ይባላል። ያው ጽሑፉ የተቀመጠው በሌላ ላይ ነው፣ ታሪኩ አጠቃላይ ማለት ነው። ስለዚህ የቃል ነቢይ ተብሎ ይታመናል ወይም ደግሞ ይነገራል። ሀለው እዚህ የለይጥምግ ወለሞት በአዲስ ኪዳን ሞትን የማይቀምሱ አሉ ከተባሉት መካከል ሐዋርያው ወንጌላዊ ዮሐንስ፣ እነ ቅዱስ ያሬድ ይልቁንም ደግሞ እነ አቡነ አረጋዊ ሲሆኑ ብሉይ ኪዳን ደግሞ ሄኖክ፣ ኤልያስ፣ እዝራ እነዚህ አልሞቱም ተብለው ይነገርላቸዋል። በሕይወት የሚኖሩ ወደፊት ግን ለሃይማኖታቸው መስዋዕትነትን የሚከፍሉ አባቶች ናቸው ከብሉይ ኪዳንና ከአዲስ ኪዳን። ሌሎችም አሉ፣ ነገር ግን እነዚህ እንደዚያ ናቸው። ስለዚህ ኤልያስ ማለት ዘይት ማለት ነው ይለናል። ዘይት ማለት አንደኛ ይሄ በብሉይ ኪዳን ሲበራ የነበረው ዘይት፣ እንደገና ደግሞ በአዲስ ኪዳን ላይ ደግሞ ዘይት በብዙ አይነት መልኩ ሊተረጎም ይችላል። ትርጉሙ ግን ዘይት ማለት ፍቅር ማለት ነው። የፍቅር ሰው ማለት ሲሆን፣ ሌላው ደግሞ አምላኩን የሚወድ ሃይማኖቱን የሚወድ ጣዖትን የሚጠላ የአምላኩ ፍቅር የአምላኩ ቅናት ሰው ከእግዚአብሔርን ትቶ ጣዖትን እንዳያመልክ፣ ሰው ለእግዚአብሔር እንጂ ለጣዖት እንዳይሰዋ፣ ሰው ለእግዚአብሔር እንጂ ለጣዖት እንዳይታመን እስከ ጥግ ድረስ የሄደ ነቢይ ነው። ያውም በወቅቱና በሰዓቱ ስልጣን ላይ የነበሩ አክዓብና ኤልዛቤል የሚባሉ ባልና ሚስቶችን እስከ ጥግ ድረስ የገሰጸ የሐሰት ነቢያቶቻቸውንም ያስወገደ ጣዖታቸውንም የገለባበጠ እንዴት ጨከነ ብሎ ምግቡ እንዲቋረጥ አደረገ። ቁራ ምግብ እንዳያመጣ ምንጯም እንዳታጠጣው አደረገ። ለምን አልጠየቀኝም? ያው እንዲቆም ዝናብ እንደጠየቀኝ ሁሉ አሁን እንዲዘንብ ደግሞ መጠየቅ ነበረበት አለና ጌታ ኤልያስን ምግብ አስቀረበት። ኤልያስም እየወጣ እየገባ ቢመለከት ምንም የለም፣ አሞራው ቀረ። ድሮስ አሞራ አይደለ? አሞራ ቀረ። ለካም የአሞራው ምግብ የማምጣት ጉዳይ እግዚአብሔር እስካዘዘው ድረስ ነው። እግዚአብሔር ካላዘዘው ግን ቁራ ቀማኛ እንጂ አሞራ ቀማኛ እንጂ ምግብ አቅራቢ አይደለም። ምንጯም እንደዚሁ እግዚአብሔር እስካዛ ድረስ ነው የምታቀርበው እንጂ ያለዚያ ግን ትደርቃለች ማለት ነው። ይህንን ነው የሚነግረን። ቋኑ ይሄይሮ ለቋ ይላል። አሞራውን አሞራ ይቀማው ይሆን እያለ አንጋጦ ሲያይ ከቆየ በኋላ ባይሆን ውሃ ልጠጣ ብሎ ወደ ወንዝ ቢወርድ ውሃው ደርቆ ቆየው ይላል። ምናልባት አሞራው ወደ እኔ ይዞ ሲመጣ አሞራው ቀምቶት ይሆናል። እስቲ ቆይ ባህኑ እንኳን ውሃ ልጠጣ ምግቡ ባይመጣ ብሎ ወደ ውሃው ሲሄድ ደግሞ ውሃው ደርቋል። አየህ፣ በዚህ ጊዜ ከዚያ ወደ ጌታ ወደ አምላኩ ወደ እግዚአብሔር ቢያመለክት ሁር ሀገር ስራብታ ወበህየ ትሴሴት ከሀቲ መበለት ይላል። ወደ ስራብታ ሂድ፣ በዚያም አንዲት መበለት ትመግብሃለች። ቅድም በአሞራ አስመገበው፣ አሁን ደግሞ በመበለት። ቅድም በቀማኛ አሞራ እንዲመገብ አደረገው፣ አሁን ደግሞ ተስፋ በቆረጠች መበለት ልጅና እኔ በልተኑ ልንሞት የአንድ ቀን ብቻ ቀርቶናል ብላ ተስፋዋ የተሟጠጠ መበለት። ቅዱስ ጊዮርጊስ ምንም በሌላት ተስፋ በተሟጠጠ መበለት ቤት ታሰረ። ነገር ግን የቅዱስ ጊዮርጊስ በመበለቷ ቤት የመታሰር ጉዳይ ለካም የመበለቷን ችግር እግዚአብሔር ሊፈታ ነው።
እዚህ ላይም አሁን ኤልያስ ወደ መበለቷ ቤት እንዲሄድ ያደረገው እግዚአብሔር የመበለቷን ተስፋ መቁረጥ ወደ ተስፋ ሊመልሰው ነው፣ ሊያለመልመው ነው። ክብርና ምስጋና ለመድኃኒዓለም። በዚያ ቅዱስ ጊዮርጊስ በመበለቷ ቤት ገባና ልጇ እንዲድን አደረገ፣ ምግብ እንዲሞላ አደረገ፣ መከራዋ እንዲወገድላት አደረገ። አምላኮሙ ለክርስቲያን ተመስሎ ሰብአ። እሷ ቢደንቃትና ቢገርማት የክርስቲያኖች አምላክ ሰው ተመስሎ ወደ ቤት የገባ ብላ ክብር ሰጠች። ክብርና ምስጋና ለመድኃኒዓለም። ወደዚች መበለት ስንመለስ ደግሞ ወደ ሰራፕታ ሂድ፣ በዚያም አንዲት መበለት ትመግባለች አለ። ይህችን መበለት የነቢዩ ዮናስ እናት ስትሆን በጽር ቋንቋ ጵርጵግ ትባላለች። እንጨት ስታንቆለኩል ወይም ስትለቅም አገኛት። ወረከባ እንዘተ አጥብ ክሌተ እፀወ እንዲል የምጠጣው ጥቂት ውሃ ታመጭልኝ ዘንድ እለምንሻለሁ አላት ይላል። የሚበላለሽ የለኝም፣ እኔና ልጄ ልንበላው 2 ቂጣ የሚሆን ዱቄት አለኝ። እሱን አብቆቼ 1 ቂጣ ለእሷ 1 ቂጣ ለእኔ በልተን ልንሞት ነው አለች ይላል። ሂጂና 3 አድርገሽ አንጉትም፣ የመጀመሪያውን ለእኔ፣ ከዚያ 2ቱን ለልጅና ለአንቺ፣ ከዚያ በኋላ ያለውን እንነጋገራለን። ቀጠለና ትንሽ ውሃ የለሽም ወይ አላት። ምንድን ነው የምትለው? እሷ ደግሞ ውሃ አጠጪ ባላት ጊዜ በኤልያስ ጊዜ ውሃ አለችውና ውሃ ልታመጣ ስትሄድ እንደገና ጠርቶ ቁራሽ እንጀራ በእጅሽ ይዘሽ እንድትመጪ እለምንሻለሁ አላት። እርሷም አምላክ ሕያው እግዚአብሔርን በማድጋ ካለው ከእፍኝ ዱቄት በማሰሮም ካለው ጥቂት ዘይት በቀር እንጀራ የለኝም፣ ገብቼ እኔና ልጄ ጋግረን በልተኑ እንሞት ዘንድ ጥቂት እንጨት እለቅማለሁ አለችው ይላል። ተስፋ መቁረጥ ከዚህ ሁላችንም እግዚአብሔር ይሰውረን። አይታችሁ ውሃ ጠጭኝ አላት። በኤልያስ ጊዜ ውሃ አለችው። ይሄ ነው ሞተ ዮሴፍ ነገር ወለ ዮሴፍ ሞተ ብለው ለአባቱ ያስረዱትን የዮሴፍን ሞት አዙረው ደግሞ ለራሱ ለዮሴፍ ሞት አላሉት ይላል። ኤልያስ ዝናብ እንዳይኖር የለጎመ ነው። የኤልያስን ዝናብ መለጎም ለኤልያስ ነገረችው። ምን አለችው? በኤልያስ ጊዜ ውሃ የለም አለችው። ማን ነው እሱ? ኤልያስ እኮ ነው ራሱ። በዚህን ጊዜ ራሱን ፈለገ ይላል። ራሳችን ፈለገ እንድናገኘው እግዚአብሔር ይርዳን። አቅድሚ ሊተ ዳህንተ ለኪሰ ወለወልድኪ ትገብሪ ድኅረ። አትፍሪ፣ ያለሽን አድርጊ፣ አስቀድመሽ ከዱቄቱ ለእኔ ታናሽ እንጎቻ ርሚጦ ይላል። ይሄ በሰሜኑ አካባቢ አድርገሽ አምጭልኝ፣ ለአንቺና ለልጅሽ በኋላ ታደርጊያለሽ። ዝናብ እስኪዘንብ ድረስ ዱቄቱ ከማድጋው አያልቅም፣ ዘይቱም ከማሰሮ አይጎልም አላት። እርሷም እንዳላት እንጎቻ አዘጋጅታ አቀረበችለት። ዱቄቱንም ብዙ ቀን ተመገቡለት ይላል። ክብርና ምስጋና ለስሙ ይሁን። ከዕለታት አንድ ቀን የባልቴቲቱ ልጅ ዮናስ ነው ታመመና ሞተባት ይላል። የሚገርመው ነገር አንዳንድ ጊዜ አሁን እኛ ገንዘብ ለማግኘት፣ ደሞዝ ለማግኘት፣ ምግብ ለማግኘት ብዙ እንጥራለን። ከጣርን በኋላ ገንዘቡ ሲገኝ ደግሞ በሽታ ሊመጣ ይችላል። ቤት ሲገኝ ሞት ሊመጣ ይችላል። መኪና ሲገኝ ሞት ሊመጣ ይችላል። አያችሁ? ትናንት የዚህ ሴትዮ ችግሯ ምንድን ነበር? ምግብ ነበር። ችግሯ ምንድን ነበር? ውሃ ነበር። ምግቡ መጣ ተገኘ፣ ውሃው መጣ ተገኘ። በዚህ መካከል ግን ልጇ ሞተ። ዛሬም በእኛ ዘመን እንዲህ አይነት ነገር አለ። ደክመው የመብያ ሰዓት ሲደርስ ሞት ይመጣል። ሰርተው መኪና ገዝተው የመደሰቻ ቀን ሲመጣ መኪናው የነሱ መሞቻ ይሆናል። እንዲህ አይነት ነገሮችን ብዙ ጊዜ እናያለን፣ እንመለከታለን። ያው ምንድን ነው የሚለው? እሷም ነቢይ ሳይገባይ ከቤቴ ነቢይ እግዚአብሔር ሳይገባይ ከቤቴ ገብተህ ኃጢአቴን ተመራምረህ አንድ ልጅን ትገልብኝን አለችው ይላል። ወደ ኤልያስ እየሮጠች ሄደችና እንዳይገነዝ እንዳይቀበር ለማንም ሳትናገር ሩጣ ኤልያስ ባለበት ቀርሜሎስ ተራራ ሄዳ አገኘችው። ነቢይ እግዚአብሔር ሳይገባኝ ወደ ቤቴ ገብተህ ኃጢአቴን ተመራምረህ ልጅን ገደልክብኝ አለችው። ኤልያስም ከደሩ አስተኝቶ እጁን ከእጁ እግሩን ከእግሩ አፉን ከአፉ ገጥሞ እየወደቀ እየተነሳ ደጋግሞ ጸለየ። በሐዋርያት ሥራ ምዕራፍ 9 ላይ ጣቢታ የምትባል የነ ጴጥሮስ አገልጋይ ነበረች። በእውነት ሐዋርያት እውነተኛ የእግዚአብሔር አገልጋዮች ከሆኑ የሚያገለግሏት ጣቢታ ሙታለች ለምን አያነሷትም ብለው ሲያሾፉና እነሆ በእነሱ ላይ በሐዋርያት ላይ የማይሆን ቃላት ሲናገሩ ጴጥሮስ ሁሉንም አስወጣና ወደ ደርቦ ወጥቶ ብቻውን ሆኖ ጸለየና ተነሽ ሲላት ብድግ አለች። ክብርና ምስጋና ለስሙ ይሁን። ጴጥሮስ የእግዚአብሔር አገልጋይ ነዋ። የእግዚአብሔርን ስም ጠርቶ የሚያፍር የለም። ያ ብቻ አይደለም፣ ገና ወደፊት ብዙ የሚያነሱት ስላለ ይህንን ነው ያደረገው። ከብዙ የሚገርመው ነገር
አፉን ገጥሞ እየወደቀ እየተነሳ ደጋግሞ ጸለየ። በሦስተኛው ተነሳ። ያማን ነው ዮናስ ለ120,000 የነነዌ ሰዎች ተልኮ የሄደው ነቢይ ከሞት የተነሳ ከሞት የተነሳ በነቢዩ ኤልያስ ጸሎት የተነሳው ዮናስ ለነነዌ ሰዎች እስከ ነሰሉ ስለት ፈታ ምድረ ነነዌ እስከ 3 ቀን ድረስ ነነዌ ትገለባበጣለች ብሎ ሰብኮ እንዲመለሱ ከሞት ከመዓት እንዲተርፉ ያደረገ ነቢይ ነው። አያችሁት? አልዓዛርን ከመቃብር ከ4 ቀን በኋላ አንስቶ ኤጲስቆጶስ አድርጎ የተገለገለ፣ ኤልያስን ከሞት አንስቶ የተገለገለ አምላክ ማንን? ኤልሳን ማለት ዮናስን ከሞት አንስቶ የተገለገለ አምላክ ነው። አዎ ኤልያስ ጸለየ፣ ዮናስ ተነሳ። ኤልሳ ጸለየ፣ የሞተው ሁለት። በነገራችን ላይ ኤልያስ 1 ሙት አንስቷል፣ ኤልሳ 2 ሙት አንስተዋል። ይህን ነው የሚነግረን ታሪካቸው ማለት ነው። የሚገርመው ነገር ከዚህ በኋላ ምንድን ነው የሚለን ታሪኩ? የነቢይ ኤልያስ ታሪክ ሕፃኑ ተነሳ። ከብዙ ቀን በኋላ በ3ኛው ዓመት ሂድ ለአክዓብ ተገለጥ፣ በምድር ላይ ዝናብን አመጣለሁ የሚል ቃል መጣለት። ለማን? ለኤልያስ። ከ3 ዓመት ከ6 ወር በኋላ ይህ ቃል መጣ። ወደ ማን? ወደ ኤልያስ። በዚህ ጊዜ አክዓብ የቤቱን አዛዥ አብድዩን አስከትሎ ለበቅሎና ለፈረስ የሚሆን ሳር ፍለጋ ይዞት ወጣ። ኤልያስም ለአብድዩ ተገልጦ ጌታህን ጥራው አለው ይለናል። ጌታህን ጥራው አለው። በዚያ ሰዓት ሳር ፍለጋ በየራሳቸው ተበታትነው ነበርና አብድዩ ግን ጌታዬ ይፈልግህ ዘንድ ያላከበት ንጉሥ ያላማለው መኮንን የለም። አሁንም ገብቼ ስናገር አንተን እንጂ መንፈስ ቅዱስ አንስቶ ወደማላውቀው ተራራ ቢወስድህ ይገድለኛል። እኔም ባሪያ ከታናሽነቴ ጀምሬ እግዚአብሔርን እፈራ ነበር። እሱ በሌላ ቦታ ሳር ፍለጋ፣ እኔ በሌላ ቦታ ሳር ፍለጋ ተለያይተን ሳር እየፈለግን ነው ለበቅሎ ለፈረስ። አንተን ለማግኘት ያላስፈለገው ቦታ ያላከው መኮንን ያላስማለው የለም። ምን ብሎ? ካገኛችሁ እንዳትሸሽጉ ብሎ ያላስማለ የለም። ነገር ግን አጥቷል። አሁን ተገኘ ብዬ ሂጄ ብነግረው አንተን መንፈሰ እግዚአብሔር ቢሰውርህ ዝቅ ብሎ ጉልበቴን ከፍሎ አንገቴን ይከልለኛል አለው ይለናል። እኔም ባሪያ ከታናሽነቴ ጀምሮ እግዚአብሔርን እፈራ ነበረ። ኤልዛቤል ነቢያትን ስታስፈጅ 50ውን በአንድ ዋሻ አድርጌ 100ውን ነቢያት ማዳኔን ባታውቅልኝ ነው እንጂ ኤልያስ ተገኝቷል፣ ሂድ ንገረው የምትለኝ አለ። 50ውን በአንድ ዋሻ 100 ነቢያት የእግዚአብሔር አገልጋዮች ፈጽመው እንዳያልቁ ደብቄ ያስቀረሁ እኔ መሆኔን ባታውቅልኝ እንጂ ብታውቅልኝማ እነሆ እንዲገለኝ አንተ ላትገኝና ላትያዝ አታዘኝም ነበር ብሎ ምናል ነገረው ይለናል። በዚህን ጊዜ እንዲህ አለው ይለናል። ምንድን ነው? ኤልያስ ተገኝቷል፣ ሂድ ንገረው የምትለኝ። ኤልያስም ሕያው እግዚአብሔርን ከዚህ አልሄድም፣ ጠርተህ አምጣል። ሕያው እግዚአብሔርን ሂድና አክዓብን ጠርተህ አምጣው፣ ከዚህ ቦታ ተነስቼ ወደየትም አልሄድም፣ እጠብቅሃለሁ አለው። አብድዩም አክዓብን ጠርቶ ኤልያስ ተገኝቷል ና አለው። ንጉሱም እንደደረሰ አንተኑ ዘትገፈቶሙ ለእስራኤል። የሚገርም ነገር መጣና አክዓብ ኤልያስን እንዲህ አለው፣ አንተኑ ዘትገፈቶሙ ለእስራኤል፣ እስራኤልን በረሃብና በድርቅ የምትገለባብጣቸው አንተ ነህን አለው። አኮኖ አነ ዘገፈቶሙ አላ አንተ ወቤተ አቡከ፣ አንተና የአባት ወገኖች ጣዖት እያመለካችሁ እንጂ እኔ አይደለሁም። ዓይን እያለው የማያይ፣ እግር እያለው የማይሄድ፣ እጅ እያለው የማያነሳ፣ አፍንጫ እያለው የማያሸት፣ አፍ እያለው የማይጎርስ፣ ሆድ እያለው የማይሰበስብ፣ ጉረሮ እያለው የማይውጥ አሻንጉሊት